ሰበር ዜና የአስቸኳይ ጊዜ አዋጅዝ ማምሻውን ያወጣቸው ትዕዛዞች የአስቸኳይ ጊዜ አዋጅዝ በመግለጫ ቁጥር 3 ህዳር 16 ቀን 2014 ዓ.ም የአስቸኳይ ጊዜ አዋጅዝ ዛሬ ማምሻውን ተሰብስቦ አስቸኳይ ጊዜ አዋጁን የተመለከቱ ወቅታዊ ሁኔታዎችን ገምግሟል። የአስቸኳይ ጊዜ አዋጁ ከተያዘለት ዓላማ አኳያ አፈጻጸሙ በመልካም ሁኔታ እየተከናወነ መሆኑንም አረጋግጧል። በአስቸኳይ ጊዜ አዋጁ የተጀመሩ ስራዎችን ለማጠናከርና እንቅፋት የሚሆኑትን ችግሮች ለማስወገድ የሚከተሉትን 4 ትዕዛዞች አስተላልፏል። 1. የመለዮ ለባሾች ዩኒፎርም የራሱ የሆነ አለባበስ ህግና ስርዓት አለው። ከዚህ ህግና ስርዓት ውጪ የመለዮ ለባሾችን ዩኒፎርም ለብሶ መገኘት የተልእኮ አፈጻጸሙን እያወከው ይገኛል። በመሆኑም በማናቸውም ሁኔታ ቦታና ጊዜ የመከላከያ ሰራዊትን፣ የፌደራል ፖሊስን፣ የክልል ልዩ ኃይሎችንና የመደበኛ ፖሊስ ዩኒፎርሞችን የጸጥታ አካላት አባል ያልሆነ ማንኛውም ሰው ለብሶ መገኘት ፈጽሞ የተከለከለ ነው። የተቋማቱ አባል ሳይሆንና የታደሰ መታወቂያ ሳይዝ ዩኒፎርሙን ለብሶ በተገኘ ማንኛውም ሰው ላይ የጸጥታ አካላት አስፈላጊውን እርምጃ እንዲወስዱም ታዟል። 2. አሁን ያለንበት ሀገር የማዳን የህልውና ዘመቻ በጥብቅ ዲሲፕሊንና በከፍተኛ ጥንቃቄ መፈጸም የሚገባው ነው። ስለሆነም ማንኛውም ወታደራዊ እንቅስቃሴዎችን፣ የጦር ሜዳ ውሎዎችንና ውጤቶችን በተመለከተ በአስቸኳይ ጊዜ አዋጅ ስልጣን ከተሰጠው አካል ውጪ በየትኛውም የመገናኛ አውታር መስጠት፣ ማሰራጨት የተከለከለ ነው። በየግንባሩ የሚገኙ የሲቪልና ወታደራዊ አመራሮች ከተሰጣቸው ስምሪትና ተልእኮ ውጪ ማንኛውም ወታደራዊ እንቅስቃሴዎችን፣ የጦር ሜዳ ውሎዎችንና ውጤቶችን የሚመለከቱ መግለጫዎችን መስጠት የተከለከለ ነው። የጸጥታ አካላትም ይህን ተላልፈው በሚገኙት ላይ አስፈላጊውን እርምጃ እንዲወስዱ ታዟል። 3. በሀገራችን ህልውና ላይ የተቃጣውን ጥቃት ለመቀልበስ መንግስትና ህዝብ ተቀናጅተው ወቅታዊ ህጋዊ እርምጃን በመውሰድ ላይ ይገኛሉ። ሆኖም ይህን አጋጣሚ በመጠቀም ህገ መንግስታዊ ስርዓቱ ከሚፈቅደው ውጪ የሽግግር መንግስት ወይም ሌላ ህገወጥ ቅርጽ ያለው መንግስት እንመሰርታለን ብለው ተግባራዊ እንቅስቃሴ በሚያደርጉ አካላት ላይ የጸጥታ አካላት አስፈላጊውን እርምጃ እንዲወስዱ ታዟል። 4. በአሁኑ ወቅት የኢትዮጵያን ግንባር ቀደም አጀንዳ ሀገርን መታደግ መሆኑ ይታወቃል። ማንኛውም የሐሳብ የተግባር እንቅስቃሴ ሁሉ ይህንን ግንባር ቀደም የኢትዮጵያን ዓላማ የማያሰናክል መሆን አለበት። በመሆኑም የሐሳብ ነጻነትን ሰበብ በማድረግ ልዩ ልዩ የሚዲያ አውታሮችን በመጠቀም የሽብር ቡድኑን በቀጥታም ሆነ በተዘዋዋሪ መንገድ በመደገፍ በህልውና ዘመቻው ላይ እንቅፋት የሚፈጥሩ አካላት ከድርጊታቸው እንዲቆጠቡ የአስቸኳይ ጊዜ እዝ ያስጠነቅቃል። ይህን ማስጠንቀቂያ ተላልፈው ከድርጊታቸው በማይቆጠቡ አካላት ላይ የጸጥታ ኃይሎች ተገቢውን እርምጃ እንዲወስዱም ታዟል። የአስቸኳይ ጊዜ አዋጅዝ